ወደ ውጭ ሀገር መሄጃ ቀላሉ መንገድ በትምህርት ነው። እኔም እንደዛ ማለት የምችለው ከ8 ዓመት በፊት እኔም በትምህርት ነው የወጣሁት። ከዛ በኋላም ከ16 በላይ ሀገሮችን ማየት ችያለሁ። ከዩሮፕ ቀጥሎም ከ6 በላይ ቪዛ ማግኘት ችያለሁ። የዩኬ እና የዩኤስን አጠቃለሁ። ኢትዮጵያ ውስጥም ኤጀንሲ ከፍቼ ከ600 በላይ የሚቆጠሩ ተማሪዎችን ወስጃለሁ። ብዙ ሰው የማይነግራችሁ ነገር አለ ግን ስተዲ አፕሊኬሽን ላይ ሲመጣ እድሜያችሁ ትምህርት ካቋረጣችሁ ረጅም ጊዜ ቢሆናችሁም ጥሩ ግሬድ ባይሆናችሁም ስቲል መሄድ ትችላላችሁ። በስተዲ የመውጫ መንገድ አታጡም እና ብዙ ጊዜም ያላችሁ ነገር ሳይሆን የሚይዛችሁ ምን ያህል ስተዲ አፕሊኬሽን ሲምፕል እንደሆነ አንደርስታንድ ስላደረጋችሁት ነው። ና ስተዲ አፕሊኬሽን ኢዚ አይደለም ግን ሲምፕል ነው። ምን እንደሚደረግ ካወቃችሁ ማለት ነው። እና ስፔሲፊክሊ ከእናንተ ጋር የሚሄድ የትምህርት አፕሊኬሽን ማግኘት ካልቻላችሁ ኢዳዝንት ማተር ስንት ዩቲዩብ ቪዲዮዎች ብታዩም ብዙ ዩኒቨርሲቲም አፕላይ ብታደረጉ እስከ መጨረሻው ጨርሳችሁ ግን ቪዛ ማግኘቱን ያስቸግራችኋል። እኔ መጀመሪያ ከመውጣቴ በፊት ለተወሰነ ያህል ጊዜ ውጭ ሀገር ለመውጣት ብዙ ስተዲ አፕሊኬሽኖች ሞክሬ ነበር። ግን የሆነ ሰው ይሄን ሲስተም ካሳየኝ በኋላ ነው በቀላሉ ውጭ ሀገር መሄድ የቻልኩት እና እሱን ሲስተም ነው ለእናንተም ሼር ማድረግላችሁ። ይሄ ጋይድ ስቴፕ ባይ ስቴፕ ሙሉ የስተዲ አፕሊኬሽን ፕሮሰሱን ያሳያል። ተማሪዎች እኔ ኤጀንሲ መጥተው ሲመዘገቡ ለእነሱ አድሚሽን ሴኪዩር ለማድረግ የምጠቀምበት ሲስተም ነው። እንዴት ትክክለኛውን ሀገር እንደምትመርጡ፣ ዶክመንታችሁን እንዴት ማዘጋጀት እንደምትችሉ እና መጨረሻ ላይ የተሳካ ቪዛ አፕሊኬሽን እንዲኖራችሁ አቮይድ ማድረግ ያለባችሁን ሚስቴኮች እና ኢምፖርታንት ፖይንቶች ነው የሚገልጽላችሁ እና ይህንን ሲስተም ነው ለእኔም የተጠቀምኩት። ኤጀንሲውም መጥተው ለሚመዘግቡት ተማሪዎች የሚጠቀመው ሲስተም ይህን። ትምህርት አፕሊኬሽን ላይ ሲመጣ ደግሞ ጋይስ ቶሎ አፕሊኬሽናችሁን ከጀመራችሁ መጨረሻ ላይ ቪዛ የማግኘት እድላችሁም እንደዛው ይጨምራል። ስለዚህ ሲስተሙን ቶሎ አንደርስታንድ ካረጋችሁ ቶሎ አፕሊኬሽናችሁ መጀመር ትችላላችሁ። ከዛ በኋላ ዩቲዩብ ቪዲዮ ላይ የምታዩትንም ኢንፎርሜሽን በደንብ አድርጋችሁ መጠቀም ትችላላችሁ። ይህንንም ጋይድ ከስር ባስቀምጥኩላችሁ ሊንክ በነፃ ዳውንሎድ ማድረግ ትችላላችሁ። ከዚህ እንዳያመልጣችሁ ሂዱና ዳውንሎድ አድርጉት። ውስጥ እንገናኝ።